ሰላም እንዴት ናችሁ? ደህና ናችሁ ወይ? ቅመሞቼ ሁሉ ሰላም? ምን ያለው እግዚአብሔር ይመስገን። አንድ ነገር ልነግራችሁ ነውና ማዳማችሁ ስራ ስታዛችሁ ማለት ነው ወዲያውኑ ሰራሩ ወዲያውኑ እሷ እያየች ሰራርታ አዛችሁ ዘወር ስትል እናንተ ያንን ጥንፍፍር አድርጋችሁ ስርትርት አድርጋችሁ ጨርሱ። ምክንያቱም እሷ አዛችሁ ወዲያው ስትሰሩ ወዲያው ጨረሰ ስታረጉ ታምናችኋለች። ሁልጊዜ ስሩ አትላችሁ ማለት ነውና ሁልጊዜ ስሩ አትላችሁ ማለት ነውና ስሩ። እሷ ሳትኖር ስትወጣ ስተኛ ቆጭ ስትል ያኔ እረፍ ትሉና የራሳችሁን ጊዜያችሁን ታሳልፋላችሁ። ያለበለዛ ማለት ነው እሷ ያየቻችሁ ካረፋችሁ መቼ ነው የምትሰሩት ስራውን? መቼ ነው የምትሰሩት ስራውን? ስለዚህ አታስቀምጣችሁም፣ ትጨቀጭቃችኋለች። እና ስራችሁን ዝም ብላችሁ ስሩ። የሚሰራ ሰው ነው የሚወዱት፣ የሚቀመጥ አይወዱም። ዝም ብላችሁ ምኑንም እያያዛችሁ ፎጣውንም ባሊውንም ሞሉያንም መጥረጊያውንም የሚያያዛችሁ እዛ ቤት መሯሯጥ እና ዝም ብላችሁ አትቀመጡ። እሺ እሷ ስትኖር ሰላም ነው የምታሰጣችሁ። ሰላም ምናችሁንም ደግሞ አታሳውቁ። ግልጽ አትሁኑ። ግልጽ ነገራችሁን አታውሩ ለነሱ። ግልጽ ነገር ስታወሯቸው እነሱ ጭንቅላታችሁ ላይ ነው የሚወጡት። አቅም እንደሌላችሁ መሄጃ እንደሌላችሁ ምናምን ስለሚያስቡ በቃ ጫና ያደርጉባቸዋል። ግን የራሳችሁ ሚስጥር፣ የራሳችሁን የቤተሰብ ሚስጥር ገመናችሁ መደበቅ መቻል አለባችሁ። እነሱ ግልጽ ስለሆኑ ሁሉን ነገር ያወራሉ። ምንም ችግር የለባቸውም። ምኑንም ቢያወሩት ማለት ነው ያወራሉ። እንዲህ ነው ሁሉ ነገር ግልጽ ነው በጣም። እና እኛም እንደነሱ ግልጽ አድርገን የውስጣችን የልባችን የሆዳችን ስናወራቸው ይንቁናል። ምክንያቱም ከኛ የተሻሉ ስለሆኑ እኛን የሚያስቡት በእንትን ነው ዝቅ አድርገው በቃ ያው የገንዘብ ጉዳይ አይደለም። ስለዚህ እንዲህ በቀላሉ እንደማናገኝ ስለሚያውቁ ጫና እንዳያደርጉብን በራሳችን ሲሪየስ መሆን ከሚገባው በላይ መቀራረብ የለብንም። ስራችን ያስከብረናል። ስንቀላለድ በስርዓቱ አግባብ ያለፈ ቅልልድ መሆን የለበትም። ግልጽ ስንነጋገር በስርዓቱ ግልጽ አድርገን ስለ ቤታችን፣ ስለ እናታችን፣ ስለ አባታችን፣ ስለ ቤተሰቦቻችን ማውራት የለብንም። ስለ ድክመታችን ማውራት የለብንም። ስለ ማንኛውም ነገር እኛ ለራሳችን አምባሳደር ነን፣ ጀግኖች ነን። ለራሳችን ጀግኖች ነን፣ አምባሳደር ነን። ስለዚህ እነሱ እኛም ብር ነው የምንፈልገው፣ እነሱ ደግሞ ስራቸው ነው። ይሄ ነው ልዩነቱ። ስለዚህ ተከባብረን ስራችን ልንሰራ ይገባል። ዝቅ ሊያደርጉን፣ ሊሰድቡን፣ ሊቆጡን፣ እንደፈለጉ ሊገላምጡን፣ ከፍ ዝቅ ሊያደርጉን አይገባም። እና እኛ ራሳችን መሰልጠን አለብን። እንደዛ እንዳይሆን የራሳችን የመጀመሪያ አያያዝ ይወስነዋል። መጀመሪያ የተለየ